አላህ ወደዚህ ምድር 124,000 ነቢያትን ልኳል። ከነዛው 315ቱ ሩሱሎች ናቸው። ሁሉም ጋር ጅብሪል ነበር። ከአባታችን አደም ጀምሮ ከጀነቱ ዓለም ወደ ምድር ሲወርዱ አላህን ማናገር ተከለከሉ። አባታችንን አደም መጥቶም ያናገረው ጅብሪል ነበር። እዛ ነው ዑለማዎቹ አባታችን አደም ካጣው ትልቁ ጸጋ የአላህን ቃል መስማት ነው ይላል። ምድር ሲወርዱ ጅብሪል ነው አብሯቸው ያለ። አባታችን አደም የምድር ቆይታ አድርገው ሲሞቱ የሰው ልጅ ካሁን በፊት ሙቶ ስለማያውቅ እንዴት ይቀበሩ? ጅብሪል ከሌላ መላእካን ጋር ወርዶ አጥቦ ከፍ ነው የቀበራቸው ጅብሪል አለይሂ ሰላም። የእሳቸውን የልጅ ልጅ ኢድሪስ አለይሂ ሰላም የእሳቸውም የቅርብ ረዳትና ጓደኛ ነበር። ሁሉም ነቢያት ጋብሯቸው ቆሙ። ኢድሪስ በአንድ ዘገባ ላይ ጅብሪልን አገኙት። ያ ጅብሪል ከእድሜ ስንት ቀረኝ አሉት። ይሄንማ እኔ አላቅም፣ የሞት መላእክት አብረን ጠይቀዋል። ወደ ሰማይ ይዟቸው ወጣ። አራተኛው ሰማይ ላይ ሲደርሱ መለከል መውትን አገኘ። ያ መለከል መውት ከእድሜ ስንት ቀረኝ አሉት። መለከል መውት ተገረመ። ይገርማል አለ። አላህ እኮ የኢድሪስን ሩህ አራተኛው ሰማይ ላይ ውሰደው ብሎኝ ነበረ፣ እንዴት እዚህ ሊመጣ ቻለ? ነቢዩላህ ኢድሪስ ሕይወታቸው የተወሰደው ሰማይ ላይ፣ ሌላው ምድር ላይ። ለዛ ነው አላህ ቁርአን ላይ ወረፈዕናሁ መካነን ዓልያ፣ ከፍ ወዳለ ቦታ ማነሳ ነው ይላል። ኢድሪስ ነቢዩ ዓለይሂ ሰላቱ ወሰላም ወደ ሚዕራጅ ሲወጡ ኢድሪስን አራተኛው ሰማይ ላይ አግኝተውታል። ኢድሪስ ጋም ነበር፣ አደምም ጋም ነበር። ኢብራሂም ዓለይሂ ሰላም ሰዓት ላይ ሲወረወሩ ጅብሪል ሊረዳቸው መጥቶ ነበር። ኢብራሂም ዓለይሂ ሰላም ከዓባን ገንብተው ሲጨርሱ አላህን እጃቸውን አንስተው ወአሪና መናሲከና የሐጅ አደራረግን አሳየን ሲሉት ጅብሪልን አላህ ልኮ ሁሏን የሐጅ ፕሮሰስ አሳያቸው። ከልጅ ልጃቸውን ዩሱፍም ጋር ነበር ጅብሪል። ጉድጓድ ውስጥ ሲጣሉ ጅብሪል ነው ገብቶ አይዞ ከዚህ ትወጣለህ፣ ለትልቅ ደረጃ ትደርሳለህ ብሎ ያጽናናቸው። ሁሉም ነቢያት ጋር ጅብሪል ነበር።